ለምስጋና ነው የመጣሁት። ዘማሪ ዳዊት በጭንቅላት ምክንያት ታሞ ወደ ህንድ ሀገር ሄዶ እንድታከም የተጠየቀውን ገንዘብ በእናንተ በደጋጎች በተደረገው ርብርብና ድጋፍ ገንዘቡ ተሰብስቦለት ዘማሪ ዳዊት ይህን ነገር ሄደው ሕክምናውን በመከታተል ላይ ይገኛል። ዘማሪ ዳዊት ለኢትዮጵያ ሕዝብ አንድ የምስጋና መልእክት አድርሷል። ስለ እኔ ስትጨነቁ ለነበራችሁ በሙሉ እግዚአብሔር ይመስገን፣ እኔ እጅግ በጣም በጥሩ ሁኔታ ላይ ይገኛለሁ፣ እግዚአብሔርን አመስግኑልኝ ብሏል። እናንተም እንኳን ደስ አላችሁ። ወንድማችን ዘማሪ ዳዊት እግዚአብሔር አሁንም ጨርሶ ፈጽሞ ይማረህ። በዚህ በጎ ስራ ላይ የተሳተፋችሁ በሙሉ እንኳን ደስ አላችሁ። እጅግ በጣም ከልብ እናመሰግናለን። መልካምነት ይክፈላችሁ። ለምስጋና ነው የመጣሁት። ዘማሪ ዳዊት በጭንቅላት ምክንያት ታሞ ወደ ህንድ ሀገር ሄዶ እንድታከም የተጠየቀውን ገንዘብ በእናንተ በደጋጎች በተደረገው ርብርብና ድጋፍ ገንዘቡ ተሰብስቦለት ዘማሪ ዳዊት ይህን ነገር ሄደው ሕክምናውን በመከታተል ላይ ይገኛል። ዘማሪ ዳዊት ለኢትዮጵያ ሕዝብ አንድ የምስጋና መልእክት አድርሷል። ስለ እኔ ስትጨነቁ ለነበራችሁ በሙሉ እግዚአብሔር ይመስገን፣ እኔ እጅግ በጣም በጥሩ ሁኔታ ላይ ይገኛለሁ፣ እግዚአብሔርን አመስግኑልኝ ብሏል። እናንተም እንኳን ደስ አላችሁ። ወንድማችን ዘማሪ ዳዊት እግዚአብሔር አሁንም ጨርሶ ፈጽሞ ይማረህ። በዚህ በጎ ስራ ላይ የተሳተፋችሁ በሙሉ እንኳን ደስ አላችሁ። እጅግ በጣም ከልብ እናመሰግናለን። መልካምነት ይክፈላችሁ።